እግር መብላት ትችላለህ። ሁለተኛ ደግሞ እንደዚህ እናታዋራኝሽ ዲስሬስፔክትን እዛው በለመድክበት ምን ይመስላል? በጣም ትገርሚያለሽ። እንደዚህ አስቤሽ አላውቅም። ልግረም አይመለከትም። እንደዚህ አስቤሽ አላውቅም። እንደፈለክ አስበኝ ብሮ። ሰርተህ መውሰድ ትችላለህ የራስህን ነገር አያገባኝም። ተሰጠኝ ወሰድኩት። ግን እኮ አልሰራሽም። ልትጨቃጨቀኝ ደግሞ ግን እኮ አልሰራሽም። በቃ እኔ እንዳደረኩት ማድረግ ትችላለህ ከተሳካለህ። አይገርምሽም? ሪከርድ አድርጌሻለሁ። አድርገኝ። ምንም አታመጣ። ለቀው ልክስክስ እችላለሁ። እንዲህ ክስክስ ስላለሁ እኔ ገልብጬ ነው መከሰክስ። እታሰራታለሁ። ታሰር። የጃኒና የአዶናይን መረጃ በነፃ አውጣ ብለውኝ 2 አንበሳ አምጡ ብያቸዋል። የነሱን ጥማት የወሬ ጥማት እዚህ የተደረደረውን ሰው የወሬ ጥማት ልብ የሚያደርስ ሰው ካለላችሁ እዚሁ 1400 ሰው መከተል አለባችሁ። ሲወርድ ነው የምነግራችሁ። ከወረደ ይነገራቸዋል። በነፃ ኢንፎርሜሽን አቁመናል። ከባድ ኬዝ። ለአንዳንድ ሰዎች መቼም በቂ አትሆኑም። ብትለፉ ብትጥሩ በተቻላችሁ አቅም ለማፍቀር ብትሞክሩ ማለት ነው በቂ አትሆኑም። የእናንተ ፍቅር በዚህ ጆሮ ገብቶ በዛው ይወጣል። አብዛኞቻችን ከዛ ሰው ጋር ስንሆን የምናገኘው ስሜት ሳይሆን የምናየው ቆንጆ የምትወጂው ወንድ እንዲወድሽ ብለሽ ራስሽን አትቀይሪ፣ ጸባይሽን አትቀይሪ፣ ሌላ ሰው ለመሆን አትሞክሪ። አንቺን በማንነትሽ በውበትሽ ሁሉም በተሰጠሽ ጎደሎዬ ነው ብለሽ በምታስቢው ወይም ደግሞ በተባረክሽው ነገር ማለት ነው የሚወድሽ ሰው ታገኛለሽ። ራስሽን ምን አገባኝ? እናንተ ራሳችሁ ላይፍ ላይ ፎከስ አታረጉ። እኛ ምን አገባን? ለምን አይፏከቱ? ለምን ተፏክቱ አይቀሩም? እናንተ ሊጥ አሮጊቶች ሊጥ አብኩ፣ አብሲጣዱ፣ ወጣቶች ትምህርት ቤት ተማሩ፣ ትላልቅ ሰዎች ስራ ያላችሁ ስራችሁ ላይ ፎከስ አድርጉ። 2 ሰው ተጣላ ብለዚህ አትንጫጫ። ቲክታክ ላይ ላይፍ ይቀጥላል። ተጣላ ምንም አላረግ who gives a shit? አርፈ ላይፍን ቀጥል። አሁን የዜና መሆኑ ነው። ምን አገባን እኛ ቅማላ። እንደሚወዳት አብረው እንዳሉ ሊጋቡ ሁሉ ቀለበት ሊያረግ ሰርፕራይዝ ሊያረጋት እንደነበረ ይሄ ነገር የተፈጠረው ያው አክሲደንታሊ እና አጋጣሚ እንደሆነ በንጹህ ልቡ እንደሚወዳት እንደሚያፈቅራት ነግሮኝ እንዲያውም እኔ እዚህ ካልሆነ ዱባይ ስትመጡ እዛው እንትን ታረጋለህ ምንም ችግር የለም ብዬ ሁሉ አውርቼው ነበር እዛ ስካይላይት ተገናኝተን እና ይሄ ነገር ሲፈጠር እንዳጋጣሚ እኔም በጣም ተሰምቶኝ እስካሁን ድረስ ከነሱ ጋር እየተደዋወልኩ ነበር ከሁለቱም። ግን ነገሩ ጥሩ ደረጃ ላይ ነው ያለው። እንግዲህ ነገ ወይም በሚቀጥሉት ቀኖች ሰርፕራይዝ ይኖራቸዋል። ብዙም እንትን ባይሆኑ ያው ከነገርሽም በኋላ ሰርፕራይዝ አለ ትልኛለሽ እንዴ ሳረቻ እና እርግጠኛ ነኝ ይታረቃሉ ብዬ አስባለሁ ከእግዚአብሔር ጋር። ይቺን ልንገራችሁ ብዬ ነውና ቤተሰቦች እኔም ደስ የሚለኝ ያ ነው። አሁን አዶናይን ትልቅ የሚያደርገው ነገር ታርቀው ምን ብለው ወደ ትልቅ ነገር ሲሄዱ እኔ ፍቅር ያሸንፋል በሚለው በዚህ ሰዓት ይቺ ልጅ ከጎኗ መቆም እሱም አይደለም ማንም የሆነ ሰው ከሷ ጋር መቆም አለብን። ምክንያቱም ኦልሬዲ ማንም ሰው በማወቅም ባለማወቅም ስህተት ያደርጋል። ግን ያ ስህተት ሌላ ስህተት እንዳይፈጠር ያ ሰው እንዳይጎዳ ከጎኑ ሆነን ከስህተቱ እንዲማር ማድረግ ነው እንጂ ያለብን ሌላ ነገር አይደለምና ሁላችሁም ማነው አዶናይም የይቅርታ ልብ ኖሮት ምናልባት የተጎዳበት ነገር የተሰማው ፊሊንግ እንደ ወንድ ሊኖር ይችላል። ይቅርታ እንዴ
ሀሳብ ስለሰጠ ወይ ብዬ ልሰውላ እና አዲስ ነገር አለ ሰሞኑን በጣም በቃ ኤክሳይትድ አም ሶ ኤክሳይትድ ጋይስ የሚገርም በቃ የሆነ ሰርፕራይዝ አላችሁ መቤቴን ብያለሽማ ትልቅ ሰርፕራይዝ አላችሁ ለፋኖቼ ይሄ ለፋኖቼ ነው ለኔ እኔ ለምደግፉ መድኃኒዓለም አደንግጡ ችግር የለም ሰርፕራይዝ አላችሁ የሚገርም ሰርፕራይዝ ጃኒና አዶናይ በዚህ 3 ቀን ውስጥ ሽማግሌ ይልካል። ይሄንን ቪዲዮ ማለት ከየት ሰማ እንዴት ሰማ ልትሉኝ ትችላላችሁ። ሁለተኛ ነገር አዶናይ ለጃኒ በዚህ 3 ቀን ውስጥ ቀለበት ያደርግላታል። አዶናይ ጃኒን ሊያገባት ነው። ይሄንን ነገር አላዛር ምን አለ ትለኛለህ? ምን አለ ትይኛለሽ? ለምን ካልከኝ ለምን ካልሽኝ ከዚህ ከበዛው የሰው አይን ለመውጣት ሲሉ የሰውን ቀልብ ከላያቸው ላይ ለማንሳት ሲሉ ተለያየን አሉ። ለምን? ይህ ፕሮግራም እንዳይጨናገፍ ያሰቡት ፕሮግራም እንዳይጨናገፍ ነገ ተነጎዲያ የነሱን ፎቶ ታያላችሁ፣ የነሱን ቪዲዮ ታያላችሁ። ከዛ መካከል አንዱ እኔ ነኝ። የአዶናይን የሰርግ ፕሮግራም ከሚታደሙ ሰዎች መካከል አንዱ እኔ ነኝ። ለማንኛውም ወንድሜ አዶናይ ያው ሚስጥር አወጣ እንደማትለኝ ተስፋ አለኝ። ማውጣት ስላለብኝ ነው ማለት የሰዎቹ ንግግር የቲክቶኩ ሁኔታ ትንሽ ደስ ስላላለኝ ነው። ስለዚህ በዚህ 3 ቀናቶች ውስጥ የጃኒና የአዶናይን ሰርግ ጠብቁ። እውነታውን ልንገራችሁ ብዬ ነው። ውድ ቤተሰቦች ይሄንን እውነታ ለእናንተ ነግሬያለሁ። ለእናንተ ግን ቀድሜ ነገርኳችሁ። አሁንም